ህፃናት ላይ የሚከሰት ተቅማጥ ወይም ወደታች የልጅዎን ህይወት አደጋ ላይ ሊጥል እንደሚችል ያውቃሉ? ነገር ግን እነዚህን 3 ነገሮች በማድረግ አደጋውን በእጅጉ ይቀንሳሉ። ሰላም፣ ዶክተር አህመድ ሁሴን የህፃናት ስፔሻሊስት ሐኪም። የመጀመሪያ የሚወጣውን ፈሳሽ መተካት። ህፃናት ተቅማጥ ሲኖራቸው የሰውነት ፈሳሽ መጠናቸው በፍጥነት ይቀንሳል። ስለዚህ ኦአርኤስን በመስጠት የሚወጣውን ጨውና ስኳር መተካት ያስፈልጋል። ውሃ ብቻውን በቂ አይደለም። ሁለተኛ፣ ምግባቸውን አለማቆም። ጡት የሚጠቡ ህፃናት ከሆኑ ከወትሮ በተለየ ጡት እንዲጠቡ ማድረግ፣ እንዲሁም ፎርሙላ የሚወስዱ ህፃናት ከሆኑ ከወትሮ በተለየ ፎርሙላ እንዲወስዱ ማድረግ። ምግብ የጀመሩ ህፃናት ከሆነ እንደ ሙዝ፣ ድንች፣ ሩዝ፣ ቂጣና የመሳሰሉ ለስላሳ ምግቦችን መስጠት። ሶስተኛ፣ ዚንክ ታብሌት ወይም ሲረፕ እንደየእድሜያቸው መጠን መስጠት። ተቅማጡ ቢቆምም ለ10 ተከታታይ ቀናት እንዲወስዱ ማድረግ። አሁን ደግሞ መቼ ወደ ህክምና ተቋም መውሰድ እንዳለበት እንዴት። ከፍተኛ የሆነ የዲሃይድሬሽን ወይም የድርቀት ምልክት ካላቸው፣ የአይን መሰርጎድ፣ ምላስ ወይም የከንፈር መድረቅ፣ የእንባ አለመኖር፣ የሽንት መጠን መቀነስ ወይም ከ6 እስከ 8 ሰዓት በላይ ሽንት አለመሽናት፣ ከፍተኛ የሆነ ትኩሳት፣ ተደጋጋሚ የሆነ ማስመለስ፣ ተቅማጡ ደም ወይም ነፍጥ የቀላቀለ ከሆነ ይህ ከባድ የሆነ ኢንፌክሽን ሊያመለክት ይችላል። ተደጋጋሚ የሆነና መሻሻል ከሌለው እንዲሁም ከፍተኛ የሆነ ድካም ስሜትና ለእንቅልፍ አለመንቃት ካለ ቶሎ ወደ ህክምና ተቋም መውሰድ ይኖርብዎታል። ይህ መልእክት ለሌሎች ወላጆች እንዲዳረስ ኮፒ ሊንክ፣ ሼር እና ሪፖስት ያድርጉ። አመሰግናለሁ።